እናቴ ስማ፣ ምን መከሳሳሪ ብትሆንም ለልጆቿ ብትኖር አሪፍ ነበር። የኔ እናት ምን አትማም ነው? ምን የዝኑ አረፈች። የዝኑ ቅሳር? አዎ እንዴ! የዝኑ ቅሳር ማለት እኮ አሜሪካ ነች። ፊልም ሰላት ገና ጊዜ አላት። አትሞትም እንዴ? አትመኑ። እንደዚህ ነገር ፎልስ ኒውስ ባል ነገር አለ እኮ በዘመነ መንቃት አትነቁም እንዴ? ምን ሆናችሁ ነው? ኧረ ሰው እንደይ ሰማ፣ አንተ ምን አርፋለች እያለ እኮ ነው። አረ ሰው ያለከሳት አረ ሙቶ ቃሻኑና ብሮ አረ ሰው እንዲህ ስታወሩ አይቷችሁ ያልሰማ ሰው እንዳይወቅሳችሁ። አንድ ነገር ልንገርህ፣ ወትሮም አባባሉ ፈጣሪ የሚወደውን ሰው ነው በጊዜ የሚወስደው። የዝኑን አይወስዳትም። ሌላ ልጨምርልህ፣ ባለቅሱ እንኳን የምር አድርገው አርፋ ቢሆን ኖሮ የዝኑ ማለቅሰው ይዛው ለተቀበረችው ላታስተካክለው ላጠፋችሁ ስሜ ነው። ተቀልዳለህ እንዴ? ገና በ10 ዓመቴ አይስክሪም ስለስ አይታኛ እንዴ አጎቴ ገዝቶልኝ ሰፈር ሄዳ ከአባቱ ኪስ ወስዶ ነው ብላ ለአባቴ ሙሉ ለሰፈር ሰው ካቀሳሰረች በኋላ እስቲ ለኔና አባቴ ኪሱ አጠገብ አያምነኝም። ገና ሲያይ ቤት ስገባ እንዲህ ይላል። አይጥና ድመት አደረገችን ከገዛ አባቴ ጋር። እቺ ከፋፋይ ገዢ መደብ ካድሬ ለሷ ነው ማለት ሰው ለዝኑ። ሲቀጥል ደግሞ አልሞተችም። አትመኑ። ስምን አጥፍታ ሊሆን ይችላል። አሁን ግን ላትመለስ ሄዳለች። 5 ደቂቃ እስቲ አስማ ታሳያችሁ። 5 ደቂቃ የዝኑ ቅሳር ዘጉ እኮ ነው የሚባለው። ወሬ እውነት ነው። እኔ ምለው ሳልነግሩት እትዬ በርጣሉ ሴት ልጇ ዲቃሏን ሳብ አስቻሉት። የኔ መሰለ ወሬ እሱ ብቻ አይደለም እኮ የሚገርመው ከብዙ ወንድ ጋር ግንኙነት ስለነበራት የትኛው ይሁን የትኛው አባትየው አይታወቅም። እስቲ ያው አላልኩም የዝኑ ፈጣሪ ልጅ ጉድ ሰማች። ምን ዘርበልኝ ወሬ መጥሪያ ደርሶኝ መጥሪያ ላንተም ተልኳል። አረ ምንድን ዝም ብላ ትገፍታው ላይ ብታፈጭ አልመጣም እንዴ? እኔ ሳጅንዬ ዝም ብላ እኮ ነው። ምንድን ነው እንደሚታወቀው ሮብ ዕለት ሳጅንዬ ሮብ አይደለም አውቃለሁ፣ ሐሙስ ነው ጉዳዩ የተፈጸመው። እግር ግጠም ተብዬ መጣ ፍሬድ የተበላሸ መኪና ለሙከራ ብለው አወጣው። መካኒክ ነህ? ልጁን ጀመር አፍርጠውታል። እኔ ተናገር ፈስ ያለባት ቀዝናው ሞተች አለ ኦሾ። የምን አባ ጭፍለቃ ነው? እኔ ምርጫ ካርድ ለምን አልወሰድክም ብዬ ነው። አዎ ምርጫ ካርድ ለምን አልወሰድክም ብዬ ነው። አልወስዳለሁ። ለምንድን ነው አልወስደው? አይ አንተ ፈረጠ ጭንቅላት ምናምን ምንድን ነው? ምንም የፈረጠ ነገር የለም። ምርጫ ወስዳለሁ፣ መርጣለሁ፣ ወስዳለሁ። ትወስዳለህ፣ ያፈረጥከውንም ትናገራለህ። እዚህ ቤት ነው እንደ ጥበቃ የምፈልጉት? አዎ ማን ነው የሚከፈተልህ? ደላላው ከሩቅ ቤቱን ጠቆመኝ ነውና ክፍት ነበር ስመጣ። እሺ መስፈርቶች አሉኝ። አንደኛው በጧት ስለምንነሳ ጧት በር እንድትከፍትልኝ እንፈልጋለን። ኦ ለዚህ ነው እንግጥም አለኝ። የጧት ሰው ነህ? ወፍጭ እስኪ ቆሜ ነው ሌቱ ማነጋው። እሺ ሁለተኛ እዚህ ቤት እንዳለ የገቡት ጥበቆች የተባረሩበት በአንድ ምክንያት ነው። ገምት እስቲ። ትንሽ ጸባይ ቶ እያንዳንዱ ወደ ሚስቴ ያያል። አየ ማለት ተመኘ። አንተ ዞር ያያለው በልና ባፍ በቂተ 3 ጥይት ነው መከተ። እሷ ተሳስተህ ያያለው በልና እንዲህ እንድትለኝ አልፈልግም። ምን ማለት ነው? ምን መሰለህ ልነግረኝ ትችላለህ እንጂ እንደዚህ ትብኝ መሳሪያ ምናምን እንድትለኝ አልፈልግም። ለምን መሰለህ ደሞዙ አርክቶን አይደለም የምንሰራው። ጥቅማችን ሚስቶች ናቸው። እሺ ተረዳኝ ነበር። እንድትናገረኝ አልፈልግም። ኦብቪየስሊ ነው ማለት ናሽና ሰማና ተባራራበት አባቴ ይቅርብኝ እንደዚህ እኔ እንደዚህ ነገር አይመችም። ግባ እኔ ነኝ ተሳስቼ በር ነው የከፈኩልህ። አረ ልቀቀኝ። አረ ፈጣሪው ይሄ ኑሮ መወደድ ምን ይባላል? እስካሁን ህዝቡ ልጉም አለ እንደተመቸው ነገር። ባለሱቅ አቤት ሰውዬ ጆሮ አይሰማም እንዴ? ምንድነው እንደዚህ? አቤት አልኩ እኮ ምን ፈልጋለህ? እንካ ሞዴስና 2 ጁስ ስጠኝ ቶሎ በል። ምንድነው? ብር ነው 2 ጁስና 1 ሞዴስ ስጠኝ እኮ። ብር ጨመራ ታዲያ 100 ብር ጨምር። እዚህ ላይ ብር ያስጨምራል። ለምን? ሞዴስ ተወዷላ። ለምንድን ነው የተወደደው? ሰውዬ የምገዛው እናንተ ነጋዴዎች ስትባሉ ደግሞ በቃ ሴት ልጅ የላችሁ፣ እናት የላችሁ፣ ማክስት የላችሁ እንዴ? ነገሮች ሁሉ ላይ አስፈላጊ የሆኑ ነገሮች ላይ እንደዚህ ዋጋ መናር ምንድን ነው? ሰውዬ ትገዛለህ? አገዛም ከየት አምጥቼ ልግዛ? አሁን በእናንተ ዋጋ መናር ምክንያት እህቴ ላይ አልድረስላት እንዴ? ታማለች እያልኩ ነው። ሞዴሱን ስጠኝና ልሂድ። እማገዛ ከሆነ ሂድ ከዚህ። እንዴት ነው የምታስቡት? ቆይ እናንተ ነዳጅ እንዴት ተወደደ እንዴ? ሰውዬ አማል እንዴ? ለገዛ ነው የመጣው እና ለገዛማ ነው የመጣሁት። የባጃጅ ሹፌር እንደሆንኩ ታውቃለህ? አዎ አውቃለሁ። ቤንዚን 2 ወር ስሰለፍ አቃተኝ። በቃ ገንዘብም የለኝም። ስጠኝ ሞዴሱን ይዤ ልሂድላለህ እህቴ። እኮ ብር ጨምር እኮ ነው ያልኩ። ሰውዬ አማል እንዴ? እናንተ ግን ሴት ናት እህቴ፣ ሴት ናት
እናት ሴት ናት የሚለውን ዘፈን እንኳን እየሰማችሁ አታዝኑም ትንሽ? አረ በእግዚአብሔር ተው። ለእኛ አይደለም እንዴ ከዚህ አንተ ሌባ ሲጀመር ሌባ ነው መሰለኝ። እናንተ በቃ ስራችሁ ገንዘብ ላይ ብቻ ሆነ። ነጋዴው ስትባሉ መስመር ላይ እንገናኛለን። ዳ የት ሄዶ ይኑር ንፍጣ ጭራሽ አጥፋታ። እሱ ማጥፎሻል እኮ አንተ ተረጋጋ። ምን አጠርጥር ነው? ወንድሟ ነኝ ጓደኛዋ ነኝ ስፍሬን እኮ ነኝ። ጥፋተኛው ገላ ተቀጣተ። ምን ይሮሮ ጌጡ የሆነ ሰውዬ እንዴ? ምን ሆነ ነው? እሷ ፌቨራይት አርቲስቷ ነው አይደበበ ነው ቴዎድሮስ ታደሰ አይደለም። አተለቀቅስ አያ አሞዳውን ዘፋኝ እንኳን እሱ ነው የሚያውቀው እንዴ? አይ ስፍሬን እኮ ነኝ። እሱ ፍቅሩን የገለጸለት ቴዎድሮስ ታደሰ ኮንስ ደግሞ ከቴዎድሮስ ታደሰ የበለጠ አፍቃሪ አይደል? አመሰግናለሁ የኔ ውድ። እሺ እንዲናድግ እናቴ እዛ የለምበርና ክትፎ ቤት ሄደን ክትፎ እየበላን ቁጭ ብለን እናውራ። ኧረ እባክህ አንተ ይቅርታ ልትላት ነው ስህተት ልደግም ነው የመጣው እንዴ? እሷ ክትፎ አትወድም፣ ኑድልስ ነው የምትወደው፣ ፒዛ ነው የምትወደው። ወይም አሁን ከክትፎ የተሻለ ምግብ አለ? ጅልም እኮ የኔ ነህ እኮ አንተ ልክ ነሽ። እኔ ልክ ነኝ። ስለምትረጂኝ በጣም አመሰግናለሁ። እቺ እንዲናድግ እዛ የለመርና ፓርክ ሄደን ብቻችንን ቁጭ ብለን እናውራ እስቲ ሁለት ሆነን እናቴ። ፓርክ አንተ ቁስሏን ድጋሚ ልልጠው እንደ መጣው ዳግማዊ ጥቃት ልታደርስ ነው የመጣው። ምን ሆነ ነው? እሷ ፓርክ አትወድም ከላም ነው የምትወደው። ምን ሆነ ነው እንዴ? ተስተካከል እንጂ ታረም። አሁን ፍቅርን ለመግለጽ ጸጥ ካለ ቦታ የተሻለ ቦታ አለ? የለም የለም። የኔ ቆይ ግን ለምንድን ነው ከማይረዳ ሰው ጋር አብረህ የምትሆነው እኮ እንዴ? አይሻልም አንቺ ማንበብ አይንሽን አይነ ዋሽን አይቶ ስለ አንቺ ምን ለማለት እንደፈለሽ ከማይረዳ ሰው ጋር ለለም ጊዜሽ ታጠፊያለሽ። ጋሽ የተላጠ ሽቦ ካለ ቶሎ ልቀጥልሎ ሳይከተፍ እያልኩ ነው። ከዚህ ባር የእርሶ ቲቪ ማለት ነው እንደ ሻማ ክብሪት ተለኩሶ ነው የሚበራው ብሎ ሲያፋችሁ ነው ስቶቡት የሚበራው እያልኩት ነው። በእውነት ጥሩ ሰራተኛ ነው ማለት ነው ያገኘሁት እየነገርኩት። ከዚህ ባር የእርሶ መብራት ማለት ነው አይደል ምግኑን ሰብሬዋለሁ። መስመሩን ራሱ ለእርሶ ብቻ ከአዳማ ነው የዘረጋውለት። ከእርሶ የሚጠበቀው መጨበጥ ነው። በቲቪው ሪሞት ራሱ ከዚህ በኋላ ቻናል ሲሆን ያልጋ ልብስ ነው የሚቀይሩት። ጋሽ እስቲ እንደው በዛውም በእናትህ ምጣዴ አልሰማ እያለች እያስቸገረችኝ ነው። እሷንም ታስተካክልልኛለህ? ችግር የለም ጋሽ የታምቡር ችግር ነው የሚሆነው። አስተካክልሎትና እንድትሰማ አይደለም እንድታዳምጥ አረጋታል። ከዛ የሚጋገረው እንጀራ ራሱ አይን ብቻ ሳይሆን አፍንጫ ማፍም ይኖረዋል። ከዛ አፋለኝ ብሎ ደግሞ እንጀራው ራሱን እንዳይበላ ጥርሱን በፒንሳ እነቅልለታለሁ ማለት ነው። እንደ ምርቃት ደግሞ ማለት ነው ቡና መፍጫ ካሉት ቡና መፍጮት ላይ ራዳር ረገጥምሎትና ቡና እየፈጨ ቡናው የት ሀገር እንደሆነ ይነግሮታል። ጋር ተባረክ የኔ ልጅ ተባረክ ሰማኝ አሳድገውኝ እኔ በርሜሎት ሲሰካን ውሃ እንዲሞላ ማድረግ ይችላል። ቦይለር ካሉት ማለት ነው ዘመናዊ ማንደጃ አደርገዋለሁ። እኔ የሚያቀዘቅስ ፔርሙዙላ ሰራሉታል። እሱ ፍላጎት ካለው የሚያቀዘቅስ ስትል ደግሞ የሆነ ነገር ትዝ አለኝ። ፍሪጅ ሁላ ተበላሽታለች። እስቲ እሷን ማስተካከል ወይ ጋሽ እኔ ፍሪጅ አልችልም በእውነት እኔ ፍሪጅና የልብስ ማጠቢያ አልችልም። አንተ ፎር ዩ ካንትሪ ሚቱ ምን ማለት ነው? እኔን ታውቀኛለህ? ዲያስፖራ እኮ ነኝ። ዲያስፖራ ምናምን እዚህ ጋር እንግሊዘኛ ጭዌ ምናምን እያወራህ እንደው ኧረ በእናትህ these stupid guys never mind let me ምን ማለት ነው? አገጨነቅ ያናትን እንዳልተክለው እያልኩ ነው። ሰማኝ አይደል? እሺ እንደዚህ ነው እንደገና እሺ ፎር ዩ ፕላስ ቱ ቆጣሪ ኦን ኦፍ ምን ማለት ነው? እና ፊል ዘጋለሉ it is never mind ሲታላ ሀገሬ ሰው ምን ማለት ነው ደግሞ? አንገትን ነቅያ ሀገር እንዳልክ እያልኩ ነው። ማለት የለለጠፈ እንዴ ምን አይነት እኔን አንተ እኔ እኮ ከአሜሪካ እኮ አሁን እኮ ከትናንት ወዲያ ኢሮብ ነው የመጣሁት። ለምን ሮብ አይደለም ዛሬ ከፓኪስታን አመጣም። እኔ ፎር ዩ እኔን አንድ ታችሚ ጋጭ ምን ማለት ነው? እኔን ነው አንተ እኔን ታጠበው። ለማንኛውም ይኸውልህ ፎሎ ኤንድ ላይክ ሪፖስት ሚ ምን ፎሎ ላይክ ሪፖስት ሚ ምን ማለት ነው? ከስር ያስቀመጡትን አካውንት ፎሎ አድርጉ ፋሚሊ ማለት ነው። እሱን ጉዳይ ረስቸው ነበር። አሁን ወደ እሱ ጉዳይ እንግሊዘኛውን እንማልስበታለን። ፋሚሊ ከዚህ ያስቀመጥኩላችሁ አካውንት አለ። ማቱሽ ፎሎወር ካገባ ለኛ ማቱሽ ብር ትሰጠናለችና ፋሚሊ ትብብራችሁ እንደማይለየኝ ማደንያለን አውቃለሁ እና ሁላችሁም ፎሎ አድርጉ እና አንተ ግን ጋይስ አሎ እዚህ ጋር አረ አፖርሽን ብሪዝ ኦፍ ዘር ካይንድ ምን ማለት ምን ሁለታችሁ ምንም አማርኛም እንግሊዘኛ ማቸው ቀጥላችሁ ሂዱ። እነዚህ ፎርሚ ካሜራ ኔቨር ማይንድ ማርሚ ሄዳል ውጭ ካይን ካርድ ሞላ እስኪ ባለ ስንት ነው? ባለ 5 ቢሆን ልትሆን ነው ከሙላ አይሰራም እኮ አይሰራም። ኧረ እኔ አሁን ሞልቼዋለሁ። በእናትህ ራሱ ነው ከሙላ አንተ ሞልተዋል? አዎ ሞልቼዋለሁ። እስኪ
እውነት እና እኔ ጋር ምን ነው የማይሰራው? በእናትህ ልለምንህ በቃ ከህይወቴ ይውጣልኝ። ያስጠላኝ፣ ሰለቻኝ። እንዴ አይገባም እንዴ? በቃ ገንዘብም ከሆነ ከፍላለሁ። በቃ ተወኝ፣ ስለ እግዚአብሔር። እንዴ ምንድነው የኔ አንድ ድል እንዴ እንዴ አንበርካኪው ብዬሻለሁ። እናቴ ናት አንበረከካት። አንተ ለመነችው እኮ እንደዚህ ተንበረከካ። አንተ ምን እያለች ላስተሰምቻለሁ እኮ በዛ ጋውኝ ምን እያለች ወንድ ናት። ምን ይሻለዋል? አንተ ፈጃቸው አይደል? እኔ ከአይምሮ ይበላኝ ፈጃቸው አይደል? አረ እንደኔ ይድረስባችሁ። የኔን በረከት እናንተ ይሁት የእናንተ ለኔ ያርግልኝ። ስሚኝ እኔ ፕሊዝ እኔ ስሚኝ እኔ ነኝ ከፍሎ አካውንት ንገረኝ። ችግር የለም 1070 ስንት መጣ? 3670 3670 ስማታ ታደሷ አሰማትም እንዴ? ሴት አሰማማት ማለት ነው። ሴቶችን መስማት አለብን። ስማት